ፕሮፌሰር ደማርያም ጸጋ ቅርብ ወንድሜ ናቸው። ለሀገር ሲለፉ ሲደክሙ ከአንድ መኖሪያ ቤት በስተቀር ሌላ ሀብት የሌላቸው ቤት ተቀል ለኢትዮጵያ ሲለፉ የነበሩ የሁሉም ወንድም የሁሉም አባት ነው የነበሩት። ፕሮፌሰር ማለዳ የሕክምና ትምህርታቸውን በአሜሪካን ሀገር የተከታተሉ ስመጥር የልብ ሐኪም ሲሆኑ ከውጭ ሀገር እንደተመለሱ የኮሌጅ ዲን በመሆን ኮሌጁ ቀድሞ ከነበረበት የህብረተሰብ ጤና አጠባበቅ ኮሌጅነት ወደ ሕክምናና ጤና ሳይንስ ሲሸጋገር በተጫወቱት ከፍተኛ ሚና ይታወቃሉ። አቶ ካሳሁን ምስጋናው ባለሀብቱ አቶ ካሳሁን ምስጋናው እንደ አውሮፓውያን አቆጣጠር በ2010 በግንባታ ዘርፍ የንግድ እንቅስቃሴ ጀመሩና በአጭር ዓመታት ውስጥ በተለያዩ የንግድ ዘርፎች በማስፋፋት ዘርፈ ብዙ የሆነ ኢንቨስትመንት ስራዎች ላይ ተሰማርተው የግዙፍ ሀገር በቀል ድርጅት የቢአይ ጠቅላላ ንግድ ስራ ኃላፊነት የተወሰነ ኩባንያ መስራችና ዋና ስራ አስፈጻሚ ናቸው። እልልታ ጭብጨባ ያስፈልጋል። ይህን የመሰለ የአፄዎቹን ሽልማት የመጀመሪያው ነው መቋደስ በራሱ በጣም ትልቅ እድል ነው። ያላሰቡት ያጠበቁት ሽልማት ነው። ያው ጎንደር በቸሩ ምንም በወላጆች ሀገር ቢሆንም አክባሪነቱን እንሰማለን፣ አድገንበታል። አሁንም እግዚአብሔር ያክብርልኝ ነው። አትሌት ኃይሌ ገብረስላሴ በዓለም አቀፍ ደረጃ ስመ ገናና የሆነውና የኢትዮጵያ ሌላኛ መጠሪያ አትሌት ኃይሌ ገብረስላሴ ከአቶ ገብረስላሴ በቀለና ከወይዘሮ አየለች ደገፉ ሚያዝያ 10 1966 ዓ.ም አርሲ ተወለደ። የኃይሌ ገብረስላሴ ሩጫ ህይወት የድል ታሪክ፣ ዓለም አቀፍ ዝና፣ ሀገሩን ያስጠራበት ገድል ተነግሮም ተተርኮም ተገልጾም አያልቅም። ይሄኛው ሜዳሊያ ይበልጣል ከየትኛው ሜዳሊያ? የአፄዎቹ ሜዳሊያ ኃይሌ እጅግ አድርገን እናመሰግናለን። እንግዲህ ኢትዮጵያን ስለሸለማችሁ በጣም አመሰግናለሁ። አጭር ግን በጣም ትልቅ ሀሳብ። አቶ ሀብተ ስላሴ ታፈሰ ለኢትዮጵያ ቱሪዝም ላበረከቱት ዘመናዊ ሽሬ አስተዋጽኦ በቱሪዝም ዘርፍ የአፄ ፋሲለደስ መታሰቢያ የወርቅ ሜዳይ የክብር ሽልማትን ሰጥቷቸዋል። አመሰግናለሁ። እልልታና ጭብጨባ። ዛሬ በአጋጣሚ ልጃቸው ሚካኤል መገኘት ነበረበት። አጋጣሚ ግን ከአቅም በላይ የሆነ ነገር ስለገጠመ እና የጎንደር ከተማ እዚህ ዝግጅት ከፍተኛ ደረጃ ሻርቴ ስለመረጠ በጣም ተነስቷል። የአዲስ አበባ ዩኒቨርሲቲ የታሪክ ተመራማሪው ኤሜሪተስ ፕሮፌሰር ባህሩ የዩኒቨርሲቲውን የታሪክ ትምህርት ክፍል በበላይነት በመምራትም አገልግለዋል። በሀገር ውስጥ በተጨማሪም በሀገር ውስጥ የሚገኙ የሲቪክ እና ሌሎች ገለልተኛ ሙያ ማህበራትና ተቋማትን በመስራትና በተለያዩ ኃላፊነት ደረጃዎች በማገልገልም ይታወቃሉ። የሳይንስ ጆርናሎች አርታኢ በመሆን በብዙ ሰርተዋል። ኢትዮጵያን ብለው የደከሙ ሁሉ የጊዜ ጉዳይ እንጂ መከበራቸው አይቀርም። ዛሬም ለፕሮፌሰር ይኸው ነው የተደረገው። በፕሮፌሰር ባህሩ መከበር እንዲሁ ኢትዮጵያን ማዕከል አድርገው የሚሰሩ የታሪክ ምሁራን ሁሉ እንደተከበሩ እንወስዳለሁና ስላከበራቸው እግዚአብሔር ያክብርልን ነው። ታዳጊ ወርቁ ማሞና ጓደኛቸው እየተጫወቱ ሳለ ዝናብ ማካፋት ይጀምራል። ይህ ጊዜ ተሯሩጠው አንድ የቆመ መኪና ውስጥ ይገባሉ። የወርቁ ጓደኛ መኪና ውስጥ አንድ ጣሳ መሳይ ክብ ነገር ያገኛል። ታዳጊ ወርቁ ይሄ ነገር ቦምብ ሳይሆን አይቀርም ቢሉም ሰሚ ያጡ ፍርሃታቸውን መኮኑ ጓደኛቸው ያገኙት ነገር ቦምብ ነበር። በመሃልም ይፈነዳል። በዚህ ጊዜ ወርቁ ማሞ ሁለት እጃቸውን ከክንዳቸው ጀምሮ ሲያጡ አንድ አይናቸው ተጎዳ። ሕክምናም በዳግማዊ ምኒልክ ተደረገላቸው። የደረሰባቸው አደጋ ከፍተኛ በመሆኑ ወርቁ ማሞ ለመብላትና ለመልበስ የሰው እርዳታ የግድ አላቸው። 1952 አዲስ አበባ ስነ ጥበብ ትምህርት ቤት አሁን አዲስ አበባ ዩኒቨርሲቲ አለ የስነ ጥበብና ዲዛይን ትምህርት ቤት የሚባለው ማለት ነው። የመጀመሪያ የስነ ጥበብ ከፍተኛ ትምህርታቸውን ተከታተሉ። ጋሽ ወርቁ እጅግ አድርገን እናመሰግነው። ይህን ሁሉ ዘመን ኢትዮጵያን በጥበብ ያራቀቁ
ብዙ ሺህ ተማሪዎችን በስዕል ያፈሩ ታላቅ ሰው፣ ታላቅ ምሳሌ ጋሽ ወርቁ ማሞ እጅግ አድርገን እናመሰግናለን። በጣም አመሰግናለሁ። ሁልጊዜ ጎንደርን ከልጅነት ጀምሮ እስካሁኑ 91ኛው ዓመቴ ሁልጊዜ እንዳሰብኩት እንደ ህይወት ነው ታሪክ ውስጥም እንዲሁም ደግሞ ፊልሞች ላይም በየጊዜው እያየሁ ነበር። ብዙዎች ናቸው የጎንደር ተወላጆች ወዳጆቼ፣ አጋዦቼ፣ አስተማሪዎችም የነበሩት። የኢትዮ ጃዝ የሙዚቃ አባት አርቲስት ሙላቱ አስታጥቄ በኢትዮጵያ የጃዝ ሙዚቃ አሁን ለደረሰበት ደረጃ ባለውለታ የሆኑት የሙዚቃ ሰው ክቡር ሙላቱ አስታጥቄ ኢትዮ ጃዝ የተባለውን የሙዚቃ ስልት በመፍጠር የኢትዮጵያን የጃዝ ሙዚቃ እድገት ከፍተኛ ደረጃ ላይ አድርሰዋል። ሰርጸ ፍሬ ስብሐት እየተቀበለልን ነው። ከጎንደር አፄዎቹ ቤተ መንግስት ውስጥ እጅግ አድርገን እናመሰግናለን። በዓለም አቀፍ የፊልም ኢንዱስትሪ ውስጥ ኢትዮጵያዊነትንና አፍሪካዊነትን በኩራት ያንጸባረቁ ተጽዕኖ ፈጣሪና አንጋፋ የፊልም ባለሙያ ናቸው ፕሮፌሰር ኃይሌ ገሪማ። ፕሮፌሰር ኃይሌ ገሪማ በ1938 ዓ.ም በታሪካዊቷ ፕሮፌሰር ኃይሌ ገሪማ በ1938 ዓ.ም በታሪካዊቷ ጎንደር ከተማ ተወለዱ። የአንደኛ ደረጃ ትምህርታቸውን እዚሁ ጎንደር በሚገኘው በቀድሞው ልዕልት ወርቅ የአሁኑ ህብረት ትምህርት ቤት ተከታተሉ። በ1959 ዓ.ም በወቅቱ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፈጠራ ጥበብ ማዕከል የአጭር ጊዜ ቆይታ ካደረጉ በኋላ ለከፍተኛ ትምህርት ወደ ሰሜን አሜሪካ አቀኑ። በዚያም በድራማና በፊልም ጥበብ የመጀመሪያና ሁለተኛ ዲግሪያቸውን በመያዝ የጥበብ ጉዟቸውን አጠናከሩ። ገና በውጭ ሀገር ተማሪ እያሉ ነበር የፈጠራ አሻራቸውን ማሳረፍ የጀመሩት። በ1960ዎቹ መጀመሪያ ሃወርስ ግላስ እና ቻይልድ ኦፍ ሬዚስታንስ የተሰኙ ፊልሞችን ሰሩ። የመመረቂያ ፊልማቸው የሆነው ቡሽ ማማ በተለይም በድህነትና በስርዓታዊ ዘረኝነት ውስጥ የምትኖርን አንዲት ጥቁር አሜሪካዊ ሴት ታሪክ በጥልቀት የፈተሸ ነበር። ይህ ፊልም ፖለቲካ ፋይዳው የጎላና ለጥቁሮች የነፃነት ትግል መቀስቀስ እንደ ትልቅ መሳሪያ ያገለግል ነበር። በዚህም ፕሮፌሰር ኃይሌ የፊልም ባለሙያ ብቻ ሳይሆን ለሰው ልጅ ክብር፣ ለፍትህና ለአሜሪካውያን መብት የሚታገሉ ፋና ወጊ ታሪክ ነጋሪ መሆናቸውን አሳይተዋል። በ1967 ዓ.ም ወደ እናት ሀገራቸው ኢትዮጵያ በመመለስ በ16 ሚሜ ካሜራ የ3000 ዓመት ምርት የተሰኘውን ጥቁርና ነጭ ፊልም ቀረጹ። ይህ ፊልም ዛሬም ድረስ በዓለም ታላላቅ ዩኒቨርሲቲዎች ውስጥ ስለ አፍሪካ ታሪክ ታላቅ የሽልማት ስነ ስርዓት እየተካሄደ ያለው አባታችን ገሪማ ታፈረም እየተሸለሙ ነው ዛሬ። በጣም ደስ ይላል። እሺ፣ በጣም አመሰግናለሁ ወንድሜን ኃይሌ ገሪማን። እኔ ሶስት ጊዜ ታላቁ ነኝ፣ ግን እሱ አሁን የሚታየው በስራው ጫና ምክንያት እንቅልፍ አይተኛም፣ ይበሳጫል። በሰራተኛው ፊልሙን በሚሰራ ሰዓት በጣም ነው የምናደደው እና በሚጎዳው ምክንያት። ስለዚህ እንጂ እሱ ሽማግሌ አይደለም። በጣም አመሰግናለሁ። ምክንያቱም ብዙ ጊዜ እንደዚህ አይነት አይተን ስለማናውቅ ባለፈው